ገብቶ ራቁቱ ጓደኛ ብትገትተው ጎረቤት ብትገትተው ውጣ ቢባል አልወጣም እዚህ ነው ማድረው ዛሬ አለ። ልብሷ ወላልቆቆች ወደ ፖሊስ ጣቢያ ሊሄድ ነው አሁን ለባብሽ ምናምን። ከመሄድ በፊት ግን አንድ ቪዲዮ መስራት ስለፈለኩኝ ነው። ዛሬ አብዲን እከሳለሁኝ እኔ ማለት ነው። በጣም ብዙ ማስረጃ አለኝ። ከዚህ በፊት ራሱ ቤቴ መጥቶ የያዝኩበት ቪዲዮ አለ። በደረቅ ሌሊት ሱመያ እንደሄደች አካባቢ ያደረገው ነገር ስላለ እሱን ቪዲዮ እንዳወጣ አሁን ላይ እሱን ቪዲዮ አውጥቼ በሱ ቪዲዮ አብዲን እከሳለሁ ማለት ነው። ሀታ እኔ ራሴ በዚህ ነገር ከስሼ ከዚህ ጉዳይ አመልጣለሁ ቢል አብዲ ለሰውዬ ይሰጣለሁ እሱን ቪዲዮ። እኔ ሰውዬ የምሰራበት ሰው ባለስልጣን ነው። ሀዋ እንግዲህ አብዲን እከሳለሁ በተደጋጋሚ ሊደፍረኝም አስቦ እየመታኝም ነው ብላለች። እዞሽ እንዳይገባ ብዬ ነው የፈራሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዲናችሁ መወዳችሁ ማከብራችሁ። ቪዲዮን ሼር ሰብስክራይብ አድርጉ። ወሬ አላበዛባችሁም። ወደ ገደለው ልግባና እናንተም ደስ የሚል አስተያየት ከልባችሁ ወደ ማንም ሳትወግኑ በሀቀኝነት ምርጥ ኮሜንት ጻፉ እላችኋለሁ። እንግዲህ ድንገት ቪዲዮ እንደ አላህ አይታወቅም። ያላህ ስራና ሀዋ ጋር ከደረሰ ቪዲዮ አይታወቅም። እንግዲህ ሼር አድርጉት አቅማችሁ እስከሚችል። አዋዬ አንዳንድ ጊዜ እኛ ጥፋት እኛ ጋር የለም ብለን በኮንፊደንስ የምናወራው ማለት ነውና የሰው ልጅ በኒ አደምንና ጥፋት ይኖረናል፣ ስተት ይኖረናል። ራስሽንም ስተቴ ምንድነው ብለሽ መጀመሪያ ራስሽን መጠየቅ አለብሽ። እሱ ላይ ብቻ ስተቱን ከመከመርሽ በፊት ማለት ነው። አንድ ሰው የሆነ ነገር ለማድረግ ሲፈልግ እኔ ንጹህ ነኝ ወይ ፍጹም ነኝ ወይ እኔ ጋር ስተት የለም ወይ ብለን ነው ማሰብ ያለብን መጀመሪያ። እኔ እሱ ለሱ እያገዝኩ አይደለም፣ እውነቱን ነው እየተናገርክ ያለሁት እዚህ ጋር ማለት ነው። አሁን እሷ አከሳለሁ ብዙ ፋይሎች ብዙ እንትኖች አለኝ ቢያንስ እንኳን ቢያመልጥ እኔ ሰውዬ ምናምን የምትዩ ነገር እሱ አሁን በሆነ ቪዲዮ ላይ ያየሁት እኔ እና አንቺ ተስማምተን ነው፣ አንቺን ፈልገሽ ነው፣ ስስምሽም ምን ስልሽም አንቺ ፈቃደኛ ነሽ፣ ብትከሽኝም አገባኝም አንቺም ፈቃደኛ ነሽ ብሎ ነው ያለው ማለት ነው። እና በዛን ሰዓት ሰው ነው ያለው ነው ያልሽው። አንደኛ የራስሽ ጓደኛሽ ነው፣ ሁለተኛ በጣም ትታውቂዋለሽ። ሲጀመር ፖሊስ ራሱ የሚጠይቅሽ ምን ልትሰሪ ቤቱ ሄድሽ? አንቺ መኪና የታክሲ ይዘሽ ቤቱን አንኳክተሽ ጀለስ አድርገሽ ቤቱ ሂደሽ ካሜራ ደቅነሽ ሻንጣ እየፈተሽ ያ ቪዲዮ ላይ ያየ ተቀርጾ እየታየ እሱ አንቺ እሱን እስር ቤት ስትከቺና ስትመልሺ እሱ ምንድነው ላንቺ የሚያደርገው ስታስቢው ማለት ነው። ያንንም ታሳቢ አድርጊ እንጂ ሀቢቢ አንቺ የሰው ቤት ገብት ካሜራ ይዘሽ ሂደሽ የሰው ቤት ቪዲዮ ቀርጸሽ ሻንጣ እየበረበርሽ እሱ ምንድነው የሚልሽ? ያኛው ላንቺ ምንድነው? ላንቺም እኮ ሊከርድ አለ። የጀማአ ለሰው እኮ ተንኮል ስናስብ የራሳችንም ተንኮል እንፈልግ እንጂ ወደ ጀርባችን። አንቺ እኮ ጥፋተኛ ነሽ። እንደ ሀቅ እኔ ለማንም ላንቺም እኔ አብዲ ጥሩ ሰው ነው ብዬ አይደለም። አንቺም ትክክል አይደለሽም። እሱ ቢያንስ ሊደፍረኝ ልብሱን አውልቆ አልወጣም ብሏል ብሎሽ ተከሳለሁ ብለሻል። እሱ ደግሞ ምንድነው የሚለው? ቤቴ ያለኔ ፍቃድ ካሜራ ዛ ገብታለች እንትና ከፍታልኛለች እንትና እንትን ብላ እሷ ካሜራ ላይ የለችማ። ያቺ በር የከፈተችልሽ ልጅ በካሜራ ላይ የለችም። መጨረሻ ላይ እሱ ገፍትሮ ሲያወጣኝ እሷ ነው ካሜራውን የሰጠችኝ፣ ልጅቷ አልታየችም። ለዛ እሱም በቂ ምስክር አለው አንቺ ጋር አብረው ለመግባት። ሁለቱ ናችሁ እንዳትገቡ እሱን አስገባለሁ ብለሽ አንቺም እንዳትገቢ ብዬ ነው የፈራው። ሀቢበቲ አንዳንድ ጊዜ ቆም ብለን በተለይ ሶሻል ሚዲያ ላይ ስንሰራ ራሳችንን ቆም ብለን ማሰብ አለብን። ቪዲዮን ከመልቀቃችን በፊት ከመወሰን በፊት የሆነ ነገር ከማድረጋችን በፊት የራሳችንን ስተት ማየት አለብን። በዛ ሰውዬ ላይ ብቻ አይደለም ስተቱን መከመር ያለብን ማለት ነው። እንግዲህ የዛኔ ሊደፍረኛ ላይ ሱመያ ወደ ሀገር በገባችበት ሰሞን የዛኔ እሷ አንቺ ነሽ የደበቅሻት በተባለበት ሰዓት ነው ልብሱን አውልቆ ምን ብሎ ይሄን የመሰለ ጋንድያ ሰውዬ እንግዲህ ልብሱን አውልቆ ያው ሴቶች ላይ ገብቶ ታየኝ እኮ ሲወጣ ማለት ነው። ይሄ እኮ እንደዚህ እንዳለ ነው እንደ ግንድ ሰው ላይ የሚወድቀው እንደ ሳስበው ማለት ነው። እና አንቺም እንደዚህ አይነት ነገር ቢቀርብሽ ነው የሚሻለው። እንደኔ እንደዚህ አይነትን ሰው በአካልም በምንም መራቅ ነው ያለብሽ። እሱን ከሰሽ እስር ቤት ብታስገቢ ጓደኞቹ ሚተውሽ መሰለሽ? ያ የሱ ሼክ ነው ምን የሚባለው ሰውዬ እንደዛ አድርጎ ሚስቱን ቀጥቅጦ እናትና ልጅ ለያይቶ ሌላ ሚስት አግብቶ ለሌላዋ ሚስት እቺኛቷ ሚስት ቀጥቅጦ ከገዛ ቤቷ ላይ አውጥቶ ለሁለተኛዋ ሚስት አይደል የሰጠው? ያ ሁሉ ግፍ ሰርቶ ተነስቶ ሰይድ ነው ሄዶ በገንዘብ ያወጣው።
በገንዘብ አውጥቶ አሁን ይሄው ሁለተኛ የመጀመሪያዋ ሚስት እየለመነ ነው እንታረቅ ብሎ ይሄው አብሮ ነው ኢድ ያከበሩት። አንቺም ዛሬ አብዲን ብታስገቢው ሰይድ እጁ ረጅም ስለሆነ ሰይድ ያስወጣዋል። ለዛ አንቺ ላይ ሌላ መዘዝ ሌላ ተንኮል ራስሽ ላይ ከምታስቀምጪ ቢቀርብሽና ቤት ተከራይተሽ ነው የምትኖሪው። ከዛ አካባቢ ርቀሽ እሱ ወደ ደረሰበት አለመድረስ፣ እሱ ጋራ ቪዲዮ ያለ መስራት፣ እሱ ጋር ያለሽን ነገር መጨረስና ከሱ መራቅ ነው ያለብሽ። እሱ አንቺ ህገ ወጥ ነሽ፣ ህጋዊ አይደለሽም። አንቺን ደግሞ ሰይድም ድሮም ነገር እየፈለገ ነው። ሰይድ ነው ጠቅልሎ አንቺን እስር ቤት የሚያስገባው። አገርሽ ከምትገቢ እዛው ከነሱ ርቀሽ ከእጅሽን አውጥተሽ ነገሮች ሁሉ አሁን ከሱመያ ጋርም ጓደኛ ያልሽው ነገሮች ሁሉ ተበላሻሽተውብሻል። አንቺ በጠበሽው መንገድ አይደለም የሚሄደው። ጥንቃቄ በተሞላ ነገር ቪዲዮ እየሰራሽ ነበረ፣ ግን ያላህ ነገር ሁሉንም ነገር አበላሽቶብሻል እና ታማኝነትሽን ማተሻል። ለዛ ሱመያ ጋርም ጓደኝነትሽ ቀርቶ ስለሆነ ለዛ አማናሽንም አልተወጣሽምና ከእንደዚህ አይነት ነገር እንደኔ እንደ እህትነት ከነሱ ርቀሽ በራስሽ ብትቆሚ ነው የሚሻለው። ባትነካኪ ነው የሚሻለው ከነሱ ጋራ ማለት ነው።